ፍትህ የተጠማች ነፍስ ዛሬም ትጮኻለች። ሁሌም ለቤተሰብ ብቻ ቁስል ሆኖ የሚያልፉ አሳዛኝ ክስተቶች ለትለት የምናሳልፈው ነው። ውድ ቤተሰቦቻችን ስለ ቀነኒ ከዚህ በፊት አውርተናል። ታዲያ ዛሬ ቀኑ ደረሰና ተጠርጣሪው እጮኛዋ ከፖሊስ እጅ መውጣቱን ሰማን። ልጄ ፍትህ አላገኘችም ሲሉም እጅግ በጸጸት የሚናገሩ አባቷ ለቢቢሲ እንዲህ ሲሉ ተናግሯል። ልጄ ቀነኒን ዛሬ ለሁለተኛ ጊዜ አጣዋት። ከቀነኒ ደም ይልቅ የሱ ታዋቂነት ይበልጣል ሲሉም እጅግ በጣም አሳዛኝ በሆነ መንገድ ገልጸዋል። ውድ ቤተሰቦቻችን ይህንና ሌላውን የምናስደምጣችሁ ይሆናል። ታዲያ ኒሻን ሚዲያ ማህበራዊ እንዲሁም ደግሞ አስተማሪና አዝናኝ ፕሮግራሞችን ወደ እናንተ በማቅረብ ይታወቃል። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን ከወዲሁ ጋብዘናል። በመግቢያችን ላይ ለመግለጽ እንደሞከርነው ስለ ቀነኒ አዱኛ ዛሬ ልናወራችሁ ወደድን። ልደቷን ለማክበር ሽር ጉድ ስትል ፎቶ ስትነሳ የነበረች ወጣት ባላሰበችበት ሌሊት ነፍሷን አጣችው። ታዲያ ይህ አግራሞትን የፈጠረበት የኢትዮጵያው ማህበረሰብ ጮኸ። ነገር ግን ፍትህ ሊያገኘው ያልቻለው ማህበረሰብ ሁሌም የተለመደ ነው ብሎ ዝምታውን መርጧል። ነገር ግን አባት ነውና የልጁን መጨረሻ ለመስማት በዚህም በዚያም እያለ የፍርድ ሂደቱን ሲከታተል የነበረ አባት እጅግ አብሻቂ የሆነ ምላሽም ተሰጥቶታል። በዚህም ደስተኛ ያልሆኑት የሟች አባት ለቢቢሲ በሰጡት መግለጫም ድሮውንም እኮ ቢሆን ፍትህ እንደማላገኝ አውቃለሁ፣ እንዲሁ በዚህ መንገድ ልሞክር ብዬ እንጂ ሲሉም በሚያሳዝን አንደበታቸው ገልጸዋል። ሀገራችን ላይ ፍትህ ያለማግኘቱ ጉዳይ የተለመደ ነው። ከዚህ በፊት ህፃን የደፈረ እንዲሁ ደግሞ የገደለ በ10 ምናምን አመት ብቻ እየታሰረ ሲለቀቅ እያየን እየከረምነው ጉዳይ ነውና የቀነኒ ጉዳይ እንዲሁ ያሳዝነን ይሆናል እንጂ ፍትህ ያለማግኘቷ ጉዳይ ለኛ አዲስ አይደለም ሲሉም ሌሎች ማህበረሰቦች ይደመጣሉ። ውድ ቤተሰቦቻችን የቀነኒ ጉዳይ እጅግ በጣም ልብ የሚሰብር ነው። ገና የ25 አመት ወጣት ስትሆን የማስታወቂያ ባለሙያ እንዲሁም ደግሞ ሞዴል ነበረች። ታዲያ በዚህ በነበራት ጊዜያት ሁሉ እጅግ በጣም ስትለፋ ስትሰራ ስተጋ የምናየት ናት። እንዲሁም እጮኛዋ ራሱ በአንድ መድረክ ላይ ለኔ ለሚሰራው ለስራዬ ሁሉ ለጥንካሬ ከጀርባ ሆና የምትታትረው ውዷ እጮኛዬ ታዲያ ቀነኒ ናት ሲል መግለጹ ይታወሳል። ያኔ ይበል እንጂ ከቤታቸው ውስጥ ምን እንደተፈጠረ እንኳን በቅጡ የማያውቀው ቤተሰቧ እሷን ለማጣታቸው ምክንያቱ ራሱ አንዷለም ነው የሚል ግምት ስላላቸው እጅግ በጣም አዝኗል በመለቀቁ ምክንያት። ታዲያ የተጠርጣሪው ጠበቃ ሲጠየቅ ደንበኛዬን የማስለቀቅ መብቴን ተጠቅሜ ነው በዋስ ያስፈታሁት፣ ምክንያቱም ፖሊስ መረጃ አሰባስቦ ለአቃቢ ሕግ ባስተላለፈበት በ15 ቀናት ውስጥ አቃቢ ሕግ ክስ መመስረት አለበት፣ ያለዚያ ደንበኛዬ ከህግ ውጪ ነው የታሰረው በማለት ነው። በ50 ሺህ ብር ዋስትና የተፈታው ድምጻዊ አንዷለም ጎሳ ዛሬ ላይ እንግዲህ ከእጮኛው የመቃብር ስፍራ ተገኝቶም በድጋሚ ሀዘኑን እንደገለጸ ተገልጿል። ወደ ቤተሰቦቻችን ይህ በመሆኑ ምክንያት አንዷለምን ገዳይ አይደለም ብለን ከመጠርጠር ወደ ኋላ አንልም እያሉ አንዳንዶቹ ሀሳባቸውን ይገልጻሉ። ይሁን እንጂ በፍርድ ሂደቱ ወይንም ደግሞ በምርመራ ሂደቱ ላይ ምንም አይነት የተገኘ መረጃ ባለመኖሩ ምክንያት እንደተፈታም ተገልጿል። ፍትህ ማጣት ያስመረረው የተባለውን አሜን ብሎ ከመቀበል ውጪ ምንም አይነት አማራጭ እንደሌለ በማመናቸው ምክንያት ሁሉም ማህበረሰብ ዝምታ መርጧል። ታዲያ የሀገራችን ፍትህ መቼ ይሆን ሳይጓደል እንደ ሌሎቹ ሀገራት ለጥፋታቸው ተመጣጣኝ ቅጣት እንዲሁም ደግሞ የምርመራ ሂደቱ ጉብዝናን አግኝቶ ፍትህ ሁሉም ጋር የሚሰፍንበት መቼ ይሆን እያሉ ሁሉም በአግራሞት ራሳቸውን መጠየቃቸው አይቀሬ ነው። ውድ ቤተሰቦቻችን ገና ብዙ ሰራለው ገና ብዙ አያለው ብላ የገመተችው ያሰበችው ሳይሳካ በአንዲት ሌሊት ከ5ኛ ፎቅ ላይ ወድቃ ሞታለች ተብሎ በአጭሩ የህይወቷ ማብቂያ ሲዘገብ ለሰሙ ቤተሰቦቿ ስብራት መሆኑ ማይቀር ነውና ውድ ቤተሰቦቻችን እኛ ምን ማድረግ አለብን? የሀገራችን ፍትህ እንዳይጓደል ማንነው ጠንክሮ መስራት ያለበት? ምንስ ነው መደረግ ያለበት የሚለው ሁላችንም ጋር በድጋሚ ልታሰብበት የሚገባ ጉዳይ ነው ስንል እኛም እንደ ሚዲያችን ማሳሰብ ወደድን። ውድ ቤተሰቦቻችን ላዘኑ ቤተሰቦቿ መልስ መስጠት የሚችለው ራሱ አንዷለምና
ደግሞስ ሙታ ባይሆን ተርፋ ቢሆን ኖሮ ራሷ ቀነኒ ብቻ ነበረች። ታዲያ በአንድ ሌሊት ውስጥ የተከሰተው ክስተት በማን እጅ በማን መዳፍ ውስጥ እውነታውን እንዳለ እናውቃለን። ነገር ግን አንዱን መቀስቀስ አንችልም፣ አንዱ ደግሞ እንግዲህ እንደምታዩት ነው። ብቻ ሁሉም ከባድ ነው። ዛሬ ላይ ቀነኒ ማለፏን የቀነኒ ህይወት ማለፉን የሰማው ማህበረሰብ ሁሉ ቀነኒ ፍትህ እንዳላገኘች ያስብ እንጂ ነገር ግን እንግዲህ የምድሩ ሲያልቅ ደግሞ ከላይኛው ይጀምራልና በፈጣሪ እጅ ላይ እንዳለ እውነትን ደግሞ ከህሊና ማምለጥ ስለማይቻል እውነትም ነፍሰ ገዳዩ እጮኛዋ ከሆነ ከህሊናው ማምለጥ አይችልም። የምርም ደግሞ ይህን አድርጋ ከአምስተኛ ፎቅ ላይ ወድቃም ከሆነ ዛሬ ላይ ምንም ማድረግ አንችልም። አባቷ አሳድጓታልና ልጄ በፍጹም ይህንን ማድረግ አትችልም ወይ ደግሞ ይህንን አድርጋም ከሆነ ከዚህ በፊት በነበረው ህይወቷ እጅግ በጣም ተጨንቃለች። ወጪ መግቧን ያሳጣት አንድ ሰው አለ ማለት ነው። ያለበለዚያ ልጄን ያሳደግኳት እኔ ነኝና ይህን አጸያፊ ተግባር ልጄ በፍጹም ልታደርገው አትችልም በማለትም በመተማመን ስለ ልጃቸው ተናግረዋል። ነገር ግን እሳቸው ይህን ይበሉ እንጂ ክስተቱ ሆኖ አልፏል። ውድ ቤተሰቦቻችን ዛሬ ላይ የምንሰማው የምናየው ሁሉ እጅግ በጣም አጸያፊ ነው። እቺ ወጣት ታዲያ ብዙ እሰራለሁ ብዙ ይህን አደርጋለሁ ብላ ያሰበች ነገር ግን በአንድ ሌሊት ብቻ ህይወቷ ቤተሰቦቿ እንኳን በቅጡ ሳያስተምሟት ህይወቷን ለማጣት ያበቃት ጉዳይ ምንድነው? የሰው እጅግ በጣም ታዋቂ በመሆኑ ምክንያት ወታ የሆነ ነገር መናገር ፈርታ ይሁን? ምክንያቱም የኛን ማህበረሰብ እንደምታውቁት አንድ ሰው ጥቃቱን በተናገረበት ወቅት እንድረስልሽ ከማለት ይልቅ አንቺ ማን ስለሆንሽ ነው ራስሽን በጣም አካበርሽ ያለዚያ አልተመችሽ እንደሆነ ብትወጪስ እያሉ ከማንጓጠጥ የተሻለ ምንም ነገር እንደማናደርግ የታወቀ ነው። ነገር ግን አንድ ሰው ህይወቱ ካለፈ በኋላ ጉዳት ከደረሰበት በኋላ ፍትህ አጣን እንደዚህ ሆነን እያለን መጫዋችን ያው የተለመደ ጉዳይ ቢሆንም ነገር ግን የሰው ልጅ በህይወት ቆሞ ጥያቄ በሚያቀርብበት ሰዓት መገኘት ለኛ የህሊና ግዴታችን ነው። ነገሮች ድርጊቶች ክስተቱ ነው ከማለፋቸው በፊት በመንገዳችን ላይ እያየን እኛም ቀላል የማይባሉ ወንጀሎችን እናሳልፋቸዋል። ወደ ቤተሰቦቻችን መንገድ ላይ ሊሆን ይችላል እንዲሁም ጎረቤቶቻችን ጋር እያየን የምናልፋቸው ቀላል የማይባሉ ወንጀሎች ዛሬ ላይ ትንሽ የሆኑ ነገ ላይ ደግሞ ግን ህይወትን እስከ ማጥፋት የሚደርሱ ትልልቅ ወንጀሎች አሉ። እነሱን ራሳችን መከላከል እንችላለን። ፍርድ ቤት ከመሄዳቸው በፊት የፍርድ ቤቱ ጉዳይማ እንደምታዩት እንብዛም ነው። ነገ ከማልቀስ ይልቅ ዛሬ ላይ መገላገል ለሚመለከተው ቤተሰብ አካል መናገር እንዲሁም ደግሞ ራሳችን ማድረግ ያለብንን ነገር አድርገን ብናልፍ ይህን የፍትህ መጓደል በትንሹም ቢሆን እንቀንሳለን። ወደ ቤተሰቦቻችን ለቀነኒ ቤተሰቦች እንዲሁም ደግሞ ወዳጅ ዘመድ አድናቂዎቿ መጽናናትን እየተመኘን ባላደረገው እንደሆ የተከሰሰው ለወጣት ድምጻዊ አንዷለም ጎሳም እጅግ መጽናናትን ተመኘን። ወደ ቤተሰቦቻችን ካላየን መፍረድ አንችልምና የፍትህ መጓደሉ ምክንያት ዛሬም ቢያሳስበንም እውነታው ግን ሀቁ ግን ተደብቆ እንደማይቀር ተስፋ እያደረግን ለዛሬ የነበረንን በዚህ ቋጨን። ወደ ቤተሰቦቻችን ሳምንቱ ያማረ የተዋበ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ ተመኘን። ቸር ሰንብቱልን።